የገጠር ልጅ ማለት ነው። አዎ ጌታውንም ደውሎለታል። ያነሳውም አይሰማም፣ ጌታውንም አይሰማኝም ሸበካው ነው እያለ ነበር። እንዴት ኔትወርኩ እየጠራ እንዴት ቮይስስ በኢንተርኔት ከሆነ እንዴት ቮይስ መልእክት አያስቀምጥም ነበር? ኢንተርኔት አይደለም ቀጥታ ነው። ኦኬ ስለዚህ ማንሳት ስላልፈለገ ነው። እየጠራ ከጠራ ኔትወርክ ካልሰራ ስልክ አይጠራም። ገብቷል? ቀጥልሽ። ይጠራል፣ እየቆየ ነው የሚጠራው። ደግሞ ሲያነሳውም ምንም የለም የሚቆጠር፣ ዝም ብሎ ደቂቃ ይቆጠራል እንጂ ድምፅ አይመጣም። ስለዚህ ሞተች ያሉ አንተ ቆይ ሚዩት አድርጉ ሌሎቻቸው። ቀጥል። ልጨርስልህ፣ አስጨርሰኝ። መጀመሪያ ሰው አስጨርሶ ነው ደግሞ ለፍርድ መሮጥ። ከዛ እሑድ ዕለት ማታ ላይ ሞተች አሉኝ። ሰማሁ። እኔ በጣም ተጨንቄ ነበር እና ያን ዕለት ሞተች የሚለውን ቃል የነገረህ ለአንተ ማን ነው? እኔ ይሄ ጌታሁን ይመች ለጌታሁን ይነግረዋል። ኦኬ ከዛ ለጌታሁን ሲነግረው ጌታሁን ደግሞ እኔን ላው ብቻ እንደዚህ በስልክ እንዳይነግረኝ ጓደኞች አሉኝ ደውሎ ሂዱና ንገሩት ብሎ እኔ ድንገት ሲመጡ ራሱ ደንግጬ ምንድን ነው ምናምን ትል እንደዚህ ተፈጥሯል አሉኝ። ኦኬ ይሄን ነገር የነገረህ የገጠር ልጅ ከመፖሰቱ በፊት ማለት ነው? ሌሊት ላይ ፖስተዋል። ሌሊት ላይ ታይነጋ የጨለማ ቪዲዮ ምናልባት ካይስ ታስታወስህ? ገና ወዲህ ሆነው የእግር መንገድ ታይጀምሩ ፖስተዋል። የገጠር ልጅ ፖስቶታል ሞታለች ብሎ ላላላ ተወዲህ ነው እንጂ የምነግርህ ገና እኮ ወደዛ ልመጣልህ ነው። ለአንተ ቪዲዮ መሞቷን የሰማኸው ከተፖሰተች በኋላ ነው ሳይፖሰት ነው? ይኸውልህ መጀመሪያ አሁን ልነግርህ እኮ ነው። ስልኳ አልነሳለኝ። ተዛ ቅዳሜ ወደ 4 ሰዓት ተኩል አካባቢ አውርተን እሑድ ዕለት ወደ ማታ ነው እንግዲህ ሞተኝ ተብሎ እዚህ የተሰማው። ከዛ ያን ሰዓት ሞተኝ ሲባል እነሱም ያው ያንኛውም የጌታሁንም ያው ጓደኛዬ ነው፣ ወንድሙን ጓደኛዬ ነው፣ የአገር ልጅ ያለ ሞተኝ ሲባል እኔ ደግሞ አብረው የቀበሯት ነው የመሰለ። ገብቶሃል? ኦኬ ሞተኝ ሲሉህ አንተ ሞተኝ ሲሉህ ቪዲዮ ወይም ፎቶ የታለ ብለህ አልጠየቅም? በዛ ሰዓት አልጠየቅኩም። እኔ ደግሞ ያልጠየቅኩበት ምክንያት እነሱ ባይናቸው እነሱ አብረው የቀበሩ ነው የመሰለኝ። ትክክለኛ ማለት ነው። እንዴት አንተ ሞተኝ ስልህ የልጅህን እናት ያክል ነገር ሞተኝ ስትባል ቪዲዮ ወይ ፎቶ ላኩልኝ እንዴት አትልም? ምንም አዘን ላይ ብትሆን በምን ነው አዘንህን የምታረጋግጠው? የልጅህ እናት አብረህ አቅፋት ተኝተህ የነበርከው ሴት ሞተች ተብሎ ሲነገርህ እንዴት በምን ልታምን ቻልክ? እኔ የማያመንኩት አንደኛው ጓደኛዬ ነው፣ ያንኛው አብሮ ያሉት አንደኛ የአገር ልጅ ነው። ገብቶሃል? በአይናቸው የቀበሯት ነው። እንደዛ ነው። እኔ እኮ የአገር ልጅ ማለት ማንኛው ነው? ይሄ ገጠሩ የሚያገራችን ልጅ ነው። ይህን የጌታሁንም ወንድም ያገር ላይ አንድ ሰፈር ነው። ኦኬ ጌታሁን ማለት የት አካባቢ ነው? ጌታሁን ያለው አገሩ የት ነው? የለን ነው። የለን የት አካባቢ? አረብ ልጅ ይባላል። ታወቀው። ወረዳው ማን ነው? ቆት ነው ወረዳው። ኦኬ እሺ ቀጥል። ከዛ ያን ሰዓትም ደግሞ ሞተኝ ተብሎ ስልካቸውም ቢደወልም ያው ያን ጊዜም አልሰራ ቪዲዮ ምንም ማለት አትችልም። ሲጀመር ስልክ ታልሰራ ሞተኝ ብሎ እነሱ እንደተናገሩ እኔም በወቅቱ በጣም ደንግጫለሁ። ሲጀመር ያው ያውቀዋል የሚያውቀው ሰው እንኳን የምትወደ አይ ነው እንረዳሃለን። ቀጥል። እና እንደዛ ሆኖ ቃስ እያለ ስልክ እነሱ አላየንም የሚባል ነገር መጣ። አሉ ነው ያሉት የሚባል ነገር ሲመጣ እንዲህ ነገርማ እንደዚህ ነው በቃ መቀረጥ አለባት፣ መቅረጥ እንችላለን ብሎ ተክላይም ተናግሯል። ቃል በቃል እንቀርጻለን ብሎ እንቀርጻለን አለ። አዎ በዛ ሰሞን ነው በሞታች 2 ቀን 3 ቀን ነው እንደዛ ያለው? አዎ በ3ኛው ቀን። ከዛ ምን አልክ አንተ? የታለ ብሎ የጠየቀ ሰው የለም ከእናንተ? እንቀርጣለን ብለው ተዛሽ የሚያይ ድፍረቱ የሚያይ ሰው ካለ እንቀርጣለን ብሎ አለ እሱ ማለት ነው። ግን ምን አይነት ጭንቅላት ያለው ሰው ያያል? ይሄን አንተ ቀርጻህ ላክልኝ እኔ ማየት እፈልጋለሁ። ልጁ አድጎ እናትህ በበረሃ ስትሄድ ነው የሞተችው ብዬ ለማስረዳት ቪዲዮውን እፈልጋለሁ ብለህ ለምን አልጠየቅም? መጀመሪያ አዳምጥ። እሺ ቀጥል። እያወራሁ እኮ ነው። ትክክል እኮ ነው የማወራህ ማለት ነው። ቃል በቃል ነው እያወራህ ያለሁት። እሺ
ከዛ እንደዛ ሲል ከዛ በማግስቱ ደግሞ ቀራጭ ሲባል አሁንማ መቃብር አልከፍትም ይሸታል አለ። ተክላይ ይሸታል ሲል በቃኛ በጎን ማፈላለግ ጀመርን። እንግዲህ በውስጥም ያወራኋቸው ምናልባት ላይ አሉ። ዱንያ ባልየውን አይደለ? ቪዲዮ ክፈት፣ ቪዲዮ አስከፍተው ባለ ስልኩን። ዱንያ ቪዲዮ ክፈት በሉ። ይኸውልህ ክፈት፣ ቪዲዮ ክፈት፣ ስማ፣ ቪዲዮ ክፈት። የሸዋው ይከፈትልሃል። መጀመሪያ አንተ ተረጋጋ። ምንድነው እንደዚህ ሆነ? በስነ ስርዓት ተረጋጉ። አሁን ያለበት ሁኔታ ብታይ ማለት ነው። ሲጀመር ሁልህም እዚህ ጋር የማታውቀውን የማትደረገውን ነገር ነው የምትለው። የማታውቀውን አይደለም። ይሄ ውስብስብ ያለ ነገር ነው። በግልጽ እንዲያስረዳ ነው የምንፈልገው። ታዲያ ከዚህ በላይ ምን ትፈልጋለህ? እየነገርህ አይደለም አንድ ጊዜ ይሄ ልጅ ማን ያመጣው? ባልየው መሆኑ በምን እንወቅ? ባልየው ነው። ይኸው ትክክለኛ ባልየው ነው። እኛ እኮ ለማወቅ ያክል ነው ወንድሜ። እኛ አንተ ላይ ጫና እያደረግን ብዙ ነገር እያየን ነው። ልጅቱ የሚዲያ ሰው አይደለም። የቲክቶክ አፕሊኬሽኑ እንኳ የለውም ማለት ነው። ለማሳየት ብቻ ነው። አንድ ሰከንድ ባሏ መሆኗን ለማረጋገጥ ነው። ሄሎ ዋርኒንግ አለው ግን ዋርኒንግ ሰጠኝ። እንትን በሉ ኮፕሊንግ አድርጉልን። በቃ ቪዲዮውን አጥፋው። ፎቶን ስላየውን እኔ ፎቶ ስላለኝ ነው። በቃ አጥፋው። አወቅኩት፣ አይቼዋለሁ። አጥፋው። አንተ ይኸውልህ የሸዋው ስጠይቅ ቀስ ብለህ ጠይቀው። እሺ በማርያም በስነ ስርዓት ጠይቀው። ጎበዝ ከቤተሰብ በላይ አንድ ነገር ነው መሲ። ቆይ ወይንም ከቤተሰብ በላይ ነን አይደለንም። እኛ ከሁሉም በታች ነን። የእነሱ ሀዘንና የእኛ ሀዘን ይለያያል። ለማወቅ ነው ወንድማችን፣ ለማወቅ ነው። ዱንያ ለምን መሰለህ? ታየው አንዴ ላስረዳው። ልጁን ለማሳቀቅ ፈልጌ አይደለም። እሷን እኛ ይሄ ነገር እንዳይወጣ እየመጡ በፌክ አካውንት የሚያድበሰብሱ ሰዎች አሉ። ልጁን ለማረጋገጥ ነው። ዱንያ ገብቷል። እስከሚጨርስ እኮ አሁን ልነግርህ ነው ያለውን ታሪክ። ቀስ ብለህ አስረዳን። ተረጋግተህ ከእኛ በታች ከእኛ በላይ እኛ ከአንተ በታች ሰያዩ ልጅዮ መጥቶ እንዲያስረዳ የጠየቅነው እኛ ነን አይደለ? ስንጠይቅ ከሱም አንደበት ተረጋግተን እንድንሰማ የሸዋው የምትጠይቀው ጥያቄ ትክክለኛ ጥያቄ ነው፣ ግን በተረጋጋ መንፈስ ጠይቀው። ስሜታዊ ሆነ ያለውን ነገር እኔ እኮ በትክክል ነው እየነገርኩት። ተጀምሮ እስከሚጨርስ እኮ የምነግርህ አሁን ማለት ነው። አሁን ያቆምኩልህ ቪዲዮ ቀረጣው ላይ ነው ያቆምኩልህ። ይሸታል አንቀርጥም አሉ። ከዛ ማፈላለግ ጀመርን። ሁሉም ሰው እያፈላለገ ነበር፣ ያው ቤተሰብ ማለት ነው። እሺ ይሉና ያፈገፍጋሉ። መጨረሻ ላይ እኔ ሄዳለሁ ብዬ ተነሳሁ። ተወዲያ ማለት ነው ቲፈሩ እንግዲህ ሄዳለሁ ብዬ ተነሳ። ተዛ እናቱንም አባቱንም እንዴት ያጣል? እንግዲህ ያው አባትየው እንደዛ አሉኝ። ኦኬ ልጁም ማለት ነው እኔን ነው። እሱን አንተ ተቀመጥ ብያለሁ። እሱ የቃማ ስላለው እዛ ቦታ ላይ እኔ እንትን እንዳይል እኔ ራሴ ልሂድ ብያለሁ። እሱ ብሎ ነበረ ልጅቱ ወንድሟ ማለት ነው። አይዋ ወንድምየው ሄዳለሁ ሲል እሱ ደግሞ የቃማ ስላለው እኔ የቃማ የለኝም። አንተ አትሄድም፣ ተሄዱ እኔ ነኝ የሚሄደው አልኩኝ። ከዛ እንደገና አባትየው አስገዘቱኝ። ከዛ ሁለቱንም እንዴት ነው እኔ ለማሰጠዋለሁ ልጃችሁን ትሆናለህ ለአንተ እንኳ እንዳስረክብህ አንተ እንኳ በሰላም መኖር አለ። እንግዲህ እናቱ ነገር ይሄው ተሆነ ምንም ማድረግ አይቻልም ብለው አሉኝ። አሁንም የቪዲዮ ነገር ደግሞ ሲጠራ እንደገና በችም በጣም ትናደዳለህ። ሰው ያፈገፍግብህ እሺ እንቀርጣለን ብለው ከዛ አሁንም ደግሞ ትነሳ ይሄ ነገርማ በቃ ወይ መሄዱ አይቀርም ብለው ፈርተው እነሱ ተዛ እንትን አሉን፣ አስገዘቱን ሁለታችንንም። አባቷ ማለት ነው። አዎ እንግዲህ ወዲያ እዛ ደውላችሁ ተደላላውም ጋር ከማንኛውም ጋር እንትን ብትሉ ያው በቃ ብለው እንትን አሉ። ከዛኛ አርፈው ተቀመጡ። በቃ ቁጭ አልን። ብዙ ነገር ይባላል። እያረርሁ ነው የተቀመጥኩት፣ ምክንያቱም ያ ነገር ስላለ ከኋላ ምን ማድረግ ይቻላል? እንደዚህ ብዬ እንዳልናገር ደግሞ አሁን ራሱ ወንድምየዋ ነው እንግዲህ እንዲያስረዱ ያደረጋቸው።
አዎ እኛ አሁን አንተን ጫና ልናረግብህ ወይም ልናሸማቅቅህ ወይም ብቻ የሆነ ነገር ልናረግህ አይደለም። እሺ ወንድሜ፣ እኛ አሁን ቪዲዮን ክፈት ያልኩ ለማረጋገጥ ነው። ገብቷል? ከተረዳህ ችግር የለም። እንኳን ቪዲዮ ሌላም ነገር በጥሩ በመጥፎ እንዳታይብኝ ነው። ገብቷል? እንደዚህ አንተንም ለማሳቀቅ ፈልጌ አይደለም። ገብቷል? የልጅቷ እውነት መውጣት ስላለበት ነው። እዛ ነው ብዙ ሰዎች ደላሎቹ በሚልኳቸው በጣም ብዙ ሰዎች ፌክ አካውንት እየመጡ እኛ ጋር የሚሰጡት መረጃ አለ፣ ነገሩን ለማደባበስ ማለት ነው። ገብቷል? የተለያየ መረጃ ለዛ ነው ለማጣራት አጥርተን ለመሄድ ነው። ስለዚህ አሁን እናንተ ልጅቷ አለች ብላችሁ የምጠረጥሩት እነ ተክላይ ጋር ነው ከተክላይ ያለው ደላላ ጋር ነው ብለህ የምታስበው አንተ ውስጥ የሚያስበው እነ ተክላይ ጋር እዛ እኮ ቤተሰብም እኮ ብዙ ነገር እኮ ሄደናል እኛ። አሁን ይሄ ነገር ወጥቶ ነው እንጂ ማለት ነው። ኦኬ አለች የሚባል ነገር ሲሰማ ሲያቀራርጡ የሚቀርጥ ሰው ካለ ብር እንከፍላለን። ፎቶዋን ብቻ እንዲሁ ድምጧን ብቻ አሰምተው ራሱ ችግር የለም ያስቀምጡ ነው ያስቀምጧት ብለን ሁላ ብለናል እኛ ማለት ነው። ኦኬ የተክላይ ቤተሰብ ጋር ሄዳችኋል? የተክላይ ቤተሰብ ታውቋል? ቤተሰብ ታይሆን እሱ ተክላይን የሚው እዛ የሚተዋወቁ በሰው ኦኬ ነው እዛ ማለት ነው። ኢትዮጵያ አላማጣ ድረስ እንግዲህ ሄደዋል። ኦኬ አላማጣ ተክላይን የሚያውቁት ሰዎች አሉ። በዛው የተክላይን የሚያውቁት ሰዎች ተክላይ ወደ አጋሜ ገባ ይላል አሉ በሰው አሁን ተክላይ አሁን ሰው አላቸው እዛ። ኦኬ ድንበር ያሉት ትግሬዎቹ እነሱ ናቸው ተክላይን ያገናኙ። ኦኬ ከዛ እንደዛ ተብሎ በብር ምናምን ለማስወጣትም ችግር የለውም። ልጅቷን ያሰሙ ቀጠሮ ይይዛሉ፣ ያፈርሳሉ ለሳምንት። እንግዲህ አሁን አንተ ለዛሬ ሳምንት ጠብቅ ተብለህ አመት በለው በቃ አይደርስልህም። እነ ተክላይ ናቸው የሚያፈርሱት? አዎ እዚህ ያሉት ድንበር ያሉት ናቸው። ስለዚህ ማለት ነው ልጅቷ በህይወት እንዳለች ይሄም አንድ ማረጋገጫ ነው። ስድስተኛ ማረጋገጫ ገብቷል። አለች በህይወት አለች ይላሉ። እኛ ደግሞ ድምጧን ብቻ እንዲያሰሙን ነው። በቃ ያገናኟችኋል። በቃ የዛሬ ሳምንት ቀጥረውናል። ስለዚህ እዚህ ጋር ቀጥል እያሉ እኛ ደግሞ ያ ሳምንት ዞሯን የጓጓሰው አንድ ሳምንት ያው አመስ በለው አልደርስ ሲለን ስልካችሁ አልሰራ ይላሉ። ደግሞ እንደገና ተመልከት። እዚህ ጋር ደግሞ ወደኋላ ልመልስህና ተክላይና ይመች ምን ያክል እንደሚተዋወቁና ምን ያክል አብረው እንደሚሰሩ ታውቃለህ ወይስ ወንድሟ ያውቃል? ወንድምየው ሊያውቅ ይችላል። የእሱ አዲስ ነው የመጣው እሱ። ኦኬ አንተ ከሰውም ከምንም ስትሰማ ያለውን ነገር ስታጣራ ስሰማ አሁን እነሱ ጋር ቢያንስ ከ10 ዓመት ያላነሰ ነው አብሮ የሚሰራው። እንደዚህ እንደሰማሁት ለሀና አባት ምንድን ነው ያለው ይመች ስለ ተክሌና ስለ እሱ ጓደኝነት? ያማ እኔም ላውድ ላይ ተደርጎ ሰምቻለሁ። እኔ ምንድን ነው ያለው? መወለድ ቋንቋ ነው ከወንድም በላይ እንደሆነ ነው ያስረዳው ማለት ነው። አንተ ስገምት ተክሌ ለይመች ይኸውልህ፣ ተክሌ ለይመች ከወንድም በላይ እንደሆነ መወለድ ቋንቋ እንደሆነ፣ ስለዚህ እሱ ያለውን እውነት ነው ብላችሁ እንድትቀበሉ ብሎ ለአባቷ እንደተናገረ ተመልከቱ። ትላንት ግን አላውቀውም ነበር ያንን። ትላንት ያላችሁ አላችሁ። ልጅቷ በህይወት እንዳለች ስድስተኛ ማረጋገጫ አግኝተናል። ዱኒያ ይኸውልህ ምን አለ መሰለህ አንተ ይሄ ከይመችና ከትግሬው ደላላ ጋር ጸብ ያላቸው ይመስልሃል? በብር የተጣሉ ወይ መደራደሪያ ይዘዋት ነው ወይስ ልጅቷን በምን ምክንያት ያገቷት ነው? አሁን ጥያቄ እንዳይደራረብበት ትጠይቀዋለህ። እኔ ልጨርስና ትጠይቀዋለህ። አንድ ጊዜ ወንድሜ አንድ ጊዜ ይኸውልህ ሰያ እንድሪስ ማሩ በደንብ ጠይቆ አሁን በውስጥ በጣም የሚቀርባት እህቴና እንድሪስ ማሩ ጋር ያለች እህቴ አሁን ደውላልኝ ሪከርድ አድርጋልኝ። እንድሪስ ማሩ በደንብ ሄዶ ደውሎ አረጋግጦ ከአሁን በፊትም ከእንደነዚህ አይነት ሰዎች ጋር ያወጣቸው ሰዎች አሉ እየተባለ ነው። እንድሪስ ማሩ እዚህ ቤት ገስት ልኮ አላስገባ ብለውት በቤቱ ከፍተዋል አሉ። አሁንም ድጋሚ ማለት ነው። ገባህ አይደለ? መረጃ ትክክለኛ መረጃ አለው ያሉትም ነገር አለ እየተባለ ነው። እንድሪስ ማሩ ሲመጣ አንደኛ እንድሪስ ማሩን አውርቼዋለሁ አሁን በስልክ መረጃው በሶሻል ሚዲያ የሚወጣ አይደለም። መረጃ የሚሰጡኝ አካል ስላሉ በሶሻል ሚዲያ ብዙም ጉዳዩ ሳይጨረስ የሚወጣ አይደለም ብሎ አውርተን ነው ካለ ወደ እኔ ቤት እንዲመጣ ብየዋለሁኝ።
ከመጣ ይምጣ። ቅድም አሁን ከአንድ ሰዓት በፊት በጣም በረዥም ሰዓት አውርተናል እኔ እና እሱ። መረጃ ካለ እና ቶሎ ብዬዋለሁ። መረጃው ግን ገና እዛ ያሉ ወይንም እዛ ያሉት ሰዎች እንዳይጎድ ይሁን አላውቅም። መረጃ የሚሰጡት ሶሻል ሚዲያ የሚወጣ አይደለም። አሁን አጠናቆ ከሆነ ይምጣዙ። ምን እዛ አስከፈተው? ጥያቄው ይቀጥል። በዚሁ ጥያቄው እኔ ልቀጥል። ናበሉት መረጃ አለኝ የሚለውን ሰው ናበሉት፣ መጥቶ ይግባ። ናበሉት፣ አሁንም ገብቶ ከሆነ ናበሉት። ስለዚህ ዱኒያ ቀጥል። ባልየው ምን መሰለ አንተ የምጠረጥረው፣ ምክንያቱም ከ10 ዓመት በላይ ደላሎቹ ሁለቱ ደላሎች ከሰሩ አንዱ የእኛ ደላላ ነው ይመች የሚባለው የሀገራችን ልጅ ነው። ያኛው የተክላይ የሚባለው ወንድማማቾቹ ናቸው። እነሱ ጋር ምን አይነት ነገር እንዳለ ነው የምገምቱት ወይስ መረጃ የሚደርሳችሁ ለእናንተ? እኛ ዝም ብሎ ወሬ ነው እንደዚህ ገብቷል እየደወለ ብዙ ነገር ይወራል። ያው መቼም እንደምታውቀው ማለት ነው። ያው ዝም ብሎ ግምት ነው እንጂ ተጨባጭ ይሄ ነው ብሎ አስተማማኝ ሆኖ ያገኘነው መረጃ የለም እስካሁን። በብር ምክንያት ነው ብር ስላለበት ነው ይባላል። ዝም ብሎ እውነተኛ መረጃ ዞሮ እኛ አላገኝንም። ምክንያቱ ትክክል ነው። ኦኬ። ስለዚህ እኛ አሁን አንተን ምንም የምናሳቅቀው ጉዳይ የለም። ምንድነው ግን እንደ ባል ወጥተህ ለምንድነው ከኛ ጋር የማትቆመው የምንልህ ለዛ ነው። በእርግጥ ብዙ ነገር ሊኖርብህ ይችላል። ለሱ ይቅርታ፣ እኔም ቅድም ቆጣ ስላልኩ። ምክንያቱም ሁለተኛ አዘን መፍጠር አንተ ላይ አልፈልግም። ግን እንደ ወንድ ልጅ ቆራጥ ሆነህ ነገሮችን ተቋቁመህ ፊት ለፊት መጋፈጥ አለብህ ከኛ ጋር የሚለውን ነገር እንድታስብበት ነው። ወንድሟንም ቢሆን በዛ ልክ ንገረው። ሰው ገብቷል፣ ሰው ወደኋላ ይላል። ይሄ ሁሉ የቆሞላት ሰው እናንተ ከሌላችሁ ወደኋላ ይንሸራተታል። ገባ? እናንተን ሲያይ ቤተሰቦቿን ሲያይ ሰው በደንብ ለእሷ ፋይት ያደርጋል። ገባ? ገንዘብ ቢባል እስከ ሞትም መስዋዕትነት የሚወስዱ ልጆች ሊኖሩ ይችላሉ ድንበር ላይ። ገብቷል? በእሷ ምክንያት። ስለዚህ እናንተ መጠንከር አለባችሁ። ያለችዋን መረጃ እየተከታተላችሁ መስጠት አለባችሁ። እኛ አሁን ለጊዜው ከለቀቁ ለቀቁ፣ ካለቀቁ ግን ቅድም አሁን ጌታ አሁን ያልከውን የምታውቀው ከሆነ የእሱን አድራሻ ትሰጠናለህ። የሁለቱ ለጊዜው እንትናን ትተነዋል። ይሄ ማን ነው ሞት ያወጀውን ልጅ ከላይ ከፊት ለፊት የገባ ይመስለናል። ምክንያቱም